አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ምርጥ ጓደኛ አለችኝ ማለት ነው። ከመዳም ቅመም መዳም ቤት ነው የምንሰራው። እናም አላችኋለሁ ከመዳም ኩሽና ነው ቀርጽላችሁ ጓደኛዬ ስልጣን ሄዳለች። እስኪ ከተሳካልኝ ጀማሪ ነኝ ፍራንክ አድርጋት ማለት ነው። እና ምን ብዬ ነው ፍራንክ ማደርጋት? ወይኔ ጉድ ጨንቆኛል ማለት ነው። በጣም ነው የሚዋደደው። ቁርስ ሄዳለች እሷ እና እንደዛ እላችኋለሁ። እና ስትመጣ ምን ብዬ ነው እንትን ማረጋት? ምንድን ነው የሰራሽው? አይጥምም እንቁላል ነው የሰራችው። እንደዚህ አድርገሻል ነበረም መስራት ያለብሽ። እኔ እኮ ስሰራ እንደዚህ ነው እንዴ ምናምን ብዬ ፕራንክ አድርጋት ማለት ነው። ቤተሰብ በጣም ነው የምንጓደደው። በጣም ጥሩ ሰው ናት ማለት ነው፣ ከምላች በላይ ማለት ነው። ማን ነው ግን አረብ ሀገር እኮ በአንድ እንደውም ኢትዮጵያኖች ምናምን በአንድ ከተሰባሰብን የማይስማማ ስንት አለ ማለት ነው። እኔ በፊት ስሰራ አንስማማም ነበር። ሌላው በፊት ሌላ ቤት ስሰራ እና አሁን እዚህ ጋር በጣም ነው የምንስማማው። የሀገሬ ልጅ ናት እና ወሎዬ ናት። በጣም ነው የምንስማማው። አሁን ቁርስ ሻይ ምናምን ልታመጣ ሂዳለች ማለት ነው። የመጀመሪያ ፍራንክ ላረጋት ነው ማለት ነው። እና ሰብስክራይብ፣ ላይክ፣ ሼር አድርጉልኝ ውድ ኢትዮጵያኖች። ጀማሪ ነኝ። እወዳችኋለሁ፣ አከብራችኋለሁ። እናታችሁን የምትወዱ ሁሉ ልጆቻችሁን እናታችሁ የናፈቃችሁ ሁሉ ሰብስክራይብ ሼር አድርጉልኝ። ላይክ ኮሜንትም ስጡኝ። ጀማሪ ነኝ፣ አበረታቱኝ ማለት ነው። ውዶች እወዳችኋለሁ፣ አከብራችኋለሁ ማለት ነው። እና እኔ አዲስ ጀማሪ እንደመሆን መጠን በቃ ኢትዮጵያ ላይ ሄጄ ምን ሰራለሁ ምን ልሰራ ብዬ ጨንቆኛል ማለት ነው። እንዳልቆይ ልጄ ናፈቀችኝ፣ እናቴ ናፈቀችኝ። እስኪ እናታችሁ ልጆቻችሁ ናፈቃችሁ ብቻ ላይክ ግጩኝ ማለት ነው። እና እኔ ውዱ ቆየች። አሁን እኔም ሳወራ ሳነበንብ እሷም ቆየችብኝ፣ አልመጣችም ማለት ነው። ኢንሻአላህ ትመጣለች ማለት ነው። እናማ እንዴት ነው ዛሬ ደግሞ ምን ነው የማይጣፍጥ መምራት ምን እንደምትለኝ ጉድ እናያለን ማለት ነው። ትንሽ ቆየች፣ ኢንሻአላህ ትመጣለች። ምን አመት ነው እንዴ ቁርስ ብታመጪው? ኧረ በእናትሽ ተይ ግን ቶሎ አምጪ እስኪ በእናትሽ። እንደ መዳም ሆንኩባት እኮ በቃ ቁጭ ብዬ ማለት ነው። እሷ ቁርስ ታመጣለች ምናምን እንበላለን ማለት ነው። እና እኔም እሰራለሁ በነገራችን ላይ እንደዚህ የስራ ፉክክር ምናምን የለብንም። እሷም ትሰራለች እኔም እሰራለሁ ማለት ነው። ሁለታችንም እንሰራለን። እና ማላችኋለሁ ውድ ቤተሰቦቼ። ብዙ ነሽ ቆየሽ እኮ ምነው ሻው ገና ነው እንዴ? አቆየሽው ብዬ ነው ቁርሱን በልተው ዋኔ በልተን ወደ ስራ እንድንገባ ብዬ። አይ የሳቀችብኝ ነው አቆየሽው ስላት ማለት ነው። አዛዥ መዳም እንዳሰማኝ ቆይ ትመጣለች ማለት ነው። ከዛ ስትመጣ ቪዲዮውን ገለብጠዋለሁ እየሳቀች ነው ማለት ነው። እና ቆየሽ ይፈራል። አረ ወይኔ ጉዴ! መዳም መጫወተኝ። እንደ ህፃን ልጄን ታጥቤ ገና እንቁላል እየቀቀልሽ ነው አይደለም? ታዋው
ገና ልተኛ ነው አለ ደነደርክ ስለኝ አዎ አሜሪካ ነገር እኮ ይተኛለሁ እንዴ አሜሪካ እኮ አሁን ማታ ነው እኮ እሺ ያንተ ላካው ኧረ ዘመጀናችን አሁን ምኑ ቀርቶ ነው እስተሚም ልምጣ በቃ ላግዝሽ ልምጣና ላግዝሽ ልምጣ እኔማ እንደ ህፃን ልጅ እጄን ታጥቤ ቁጭ ኧረ እንደው ጉድ ቤተሰብ እኔ ልሂድ ሻይ ማለት ነው አፈልታ መጀመሪያ ቶስት ሰርታ ነውና ሻይ አፈልታ ይዘሽ ይዤ ልሂድ እኔ አንቺ ደግሞ ሻውን ይዘሽ እኔ አለችኝ ሻውን ይዤ ልሂድ አንቺ ደግሞ ዳቦ ሙቁ ሲያበቃ ይዘሽ ነይ አለች እኔ ነኝ መጀመሪያ የምሄደው ለምን እንዲያታይብኝ ፈልጌ ነው ትመጣለች እናማ ውዶቼ ምርጦቼ አበረታቱን ማለት ነው። እውነት ልታበረታቱን ይገባል። በቃ ስራ ፈጥረን መስራት እንዳለብን አእምሯችንን ስላሳምን ነው። በቃ ከመዳን ቤት ለመውጣት ሀገራችን ላይ ሄደን ደግሞ ሁሉንም ነገር የምናሳያችሁ ይሆናል። ተራራውን፣ ገደሉን፣ ሸንተረሩን በቃ ሁሉም ነገር ልበላችሁ እና ኸይር ነው ኢንሻአላህ ቢኢዝኒላህ ማለት ነው። የምናሳያችሁ ይሆናል። አረ ይበቃዋል። ሻያችንን ተመልከቱ። ሻያችንን ልደፋይ ነው ስለማንኛውም ልደፋሰፈ ነገር ልደፋይ ነው ያላወቅሽው ጉድሽን አለ እንዴ ምን እደፋሻለሁ? አንቺ ደግሞ ዛሬ ርቦኛል በጣም ለዛ ነው። ሁሌ ይርበኛል። ደግሞ ጉንፋን ሊዘኝ እየመጣብኝ እያስቸገረኝ ነው። ኧረ ጉንፋን ባልና ጉንፋን ከሀገር አይጠፋም የሚባል የለ ነው አይደል? ነው አይደለም የሚባለው አይጠፋም እኮ ባልና ጉንፋን። ፎቶ እያነሳሁ ነው ሻዩን ማለት ነው። አማርኛ እስኪ ደስ አይልም። ላ ዝጊው ማሱን እስ ምን አይነት እንቁላል ነው የሰራሽው? አይ አንቺ ምን አስመስለሽዋል? ቢጫ ሆኗል። እንደው እንትንም አይደለም ለኛ ፍልፍል አስዋድ እኮ ስላላረግሽበት ነው። አዎ ምንም ነገር ዝም ብለሽ ለጤና ጥሩ ነው። አይ አይጣፍጥማ እንደዛ ከሆነ ረዲያ ዝም ብለሽ አይደለ እኔ ብሰራው እኮ እንደዛ ነበር። ጨው አድርገሽበታል። ዝም ብለሽ ለብላው እስኪ ጥመኛለ አንቺሳ እስኪ ቢዩ ይጣፍጣል። ቢጫው ነው አይደል እንዴ? ፍልፍል አስዋድ ይደረጋል። ቢስሚላህ ምስጋና ነው። ኧረ ቴንኪው ቬሪ ማች ቴንኪው ጓደኛዬ ቴንኪው አመሰግናለሁ። ግን ያው እንደኔ ያልሆነም አይጣፍጥም ብዬ ነው እና ስሰራ ፍልፍል አስዋድ ያደርጋለሁ። መልኩ ጠቆር ይላል። ቢጫነቱ የራሱ ነው እንደ ያንቃሉ ያምራል እንጂ የፈነዳ ምናምን ራሱ የለም። ጽድት ያልናቸው ምን ያምራል ትለኛለህ? እንደመሩት ሳይሆን ሲጥምሽ ነው። ጨምሪበት ከፍለሽ አጥቅጥቂ በእናትሽ
ኧረ እባክህ ሁለተኛ ጨምርበት። ላው ላይ አይደል የሚጨምረው? አሁን ተሰርቷል ብዬ አሁን ማልቋል እየበላሁ በቃ ላው ላይ እንደዚህ ቁጭ ማረግ ነው። አይ ስሪው ብትይ ምን አለ እኔ ወይ ብሰራ ከረዲያ ማረኝ። አሁን እኔ ብሰራው ይጣፍጥ ነበር። እኔ ብሰራው በጣም ይጣፍጥ ነበር። እንዴ አሁንም እዛው ነሽ እንዴ? ወይኔ ጉዴ! እንደ ኤርሚያስ ወይኔ የት ለየት ስለሽ ከሰራሽ አይቀርብ ይሄን እኮ ጃንጫ አሁንም ከላይ ነው የምጨምረው። እስከ ዛሬ ምርጥ ነበር መሰሪው። ጨው ብቻ ነው እስከ ዛሬ ቢሆን የምጨምረው። ሂጂ ይዘሽ ነው እግዚአብሔር ነው። ኧረ እኔ አልጨምርም። አልፈልግም። እና እንደምታዝጊ ይበላል እንዴ እስከ ዛሬ ስትሰሪው ምርጥ ነበር። ሱካር የሚለው እና አላማሰልኩትም። አድልሽ ሻዚ አማስለሽ የምታመጪው እኔ ወላ ማስለኝ ሁለቱንም አንቺማ ጅንጀና ላይ ነሽ መሰለሽ ሰራሽ ጅንጀና አይደለም ያነበው እና እንደው ዛሬው ምን መጥቶብሽ ነው ልጅ? ይሄን ያክል ሻዩ ጋር የቆየሽው አንቺ ነሽ። ደግሞ ምንድነው ታማሲዋለሽ ብዬ ነው መጀመሪያ ዛሬ አመሳስለሽ ምናምን ነበር እንደው ዛሬ እንጃ እኔ እንጃ ምን ሆነሽ ነው ግን ተሰምተሻል? ምን መጥቶ ነው በጧት ምን አጋጥመሽ ነው? ወይኔ ጓደኛዬ ምን ሆነሽ ነው ግን? ምን ሰምተሽ ነው ያልሽ ነገር አለ? ደብሮሻል? ጸጉሬን በደንብ አይን ያለው ልብስ ትሰሪያለሽ። ጸጉርሽማ እሰራሽ ነበር። በያን ጸጉርስ እየሰራሁሽ እንደው ትንሽ የምታመሰግኝ ይሆናል። ሰላም ለማለት ያን እንደጠፉበት እኔ እያወራሁሽ ሌላ ታወሪያለሽ። ምን ነው ቪዲዮ እኮ እንደወረደ ያላክ ኤዲት ተደርጎ